የሪያል ማድሪድ ተጫዋቾች ሪያል ማድሪድ ሲገዛቸውና አሁን ያላቸውን የገበያ ዋጋ እንመልከት። በመጀመሪያ የምናገኘው ፈረንሳዊውን ኮከብ ኪሊያን ምባፔ ነው። ኪሊያን ምባፔ እንግዲህ ያው እንደምናውቀው ዘንድሮ ነበረ ለሪያል ማድሪድ የፈረመው። ሪያል ማድሪድ ሲፈርም በምንም ማለትም በዜሮ ነበረ፣ ፍሪ ትራንስፈር ነበረ ያስፈረሙት። አሁን ላይ ግን ያው አመቱ ወደ ግማሹ መድረሱ ይታወቃል። አሁን ላይ ግን ያለው የገበያ ዋጋ ወደ 180 ሚሊዮን ዩሮ አካባቢ ነው እንግዲህ የሚገመተው። በሁለተኛነት የምናገኘው ጁድ ቤሊንግሃም ነው። ጁድ ቤሊንግሃም ዶርትመንትን ለቆ ሪያል ማድሪድን ሲቀላቀል እንደ አውሮፓውያን አቆጣጠር በ2023 ነበር የተቀላቀለው። ሪያል ማድሪድ 103 ሚሊዮን ዩሮ አውጥቶበታል። ከበርካታ የአውሮፓ ክለቦች ጋር በዝውውሩ ተናንቆ ማለት ነው ወደ ክለቡ የቀላቀለው። አሁን ላይ ግን የጁድ ቤሊንግሃም ዋጋ ልክ እንደ ኪሊያን ምባፔ ሁሉ 180 ሚሊዮን ዩሮ አካባቢ ይገመታል። በመቶ ገዙት አሁን 180 ሚሊዮን ዩሮ አካባቢ ይገመታል ማለት ነው ጁድ ቤሊንግሃም። በሶስተኛነት የምናገኘው ብራዚላዊውን እንግዲህ ባለተሰጥኦ ተጫዋች ቪኒሲየስ ጁኒየርን ነው። ቪኒሲየስ ጁኒየርን እንግዲህ ሪያል ማድሪድ ያስፈረመው በ45 ሚሊዮን ዩሮ አካባቢ ነበር። እንደ አውሮፓውያን አቆጣጠር በ2018 ነበረ ቪኒሲየስ ጁኒየርን በ45 ሚሊዮን ዩሮ አካባቢ ያስፈረሙት። አሁን ላይ ደግሞ ቪኒሲየስ ጁኒየር 180 ሚሊዮን ዩሮ አካባቢ ነው የሚገመተው። ምን ያህል እንግዲህ ትርፍ እንደሆነ አስቡት። አሁን ቢሸጥ እንኳን በእርግጥ 180 አይሸጥም፣ ከዛ በላይ ሁላ ሊሸጥ ይችላል እና እንደ ድርድሩ ነው። ግን 180 ሚሊዮን ዩሮ እና 45 ሚሊዮን ዩሮ ማለት እጅግ በጣም ከባድ ነው። ሌላኛው ተጫዋች ደግሞ ኤድዋርዶ ካማቪንጋ ነው። ኤድዋርዶ ካማቪንጋ ደግሞ እንደምናውቀው እጅግ በጣም ጠንካራ ከሚባሉ የሪያል ማድሪድ ተጫዋቾች መካከል አንደኛው ነው። ካማቪንጋን እንግዲህ 31 ሚሊዮን ዩሮ ነበረ አውጥተው ወደ ሪያል ማድሪድ ያመጡት። ከዛ በኋላ ግን በአሁኑ ታይም የኤድዋርዶ ካማቪንጋ ዋጋ 100 ሚሊዮን ዩሮ አካባቢ ይገመታል ማለት ነው። ሌላኛው ተጫዋች ደግሞ ሮድሪጎን ነው የምናገኘው። ሮድሪጎም እንደ ቪኒሲየስ ሁሉ ያው በትንሽ ገንዘብ መጥቶ አሁን ብዙ ገንዘብ ሊያወጣ የሚችል ምርጥ ተጫዋች ነው። 45 ሚሊዮን ዩሮ አካባቢ ነበረ። አሁን ላይ ግን ሮድሪጎ ቢሸጥ ተብሎ የተተመነለት ዋጋ 110 ሚሊዮን ዩሮ አካባቢ ነው። ሌላኛው ተጫዋች ደግሞ ቫልቬርዴን ነው የምናገኘው። ቫልቬርዴን ሪያል ማድሪዶች ሲያስፈርሙት 5 ሚሊዮን ዩሮ አካባቢ ነው። አሁን ቢሸጥ ተብሎ ደግሞ ያወጣል ተብሎ የተገመተለት ዋጋ ደግሞ 120 ሚሊዮን ዩሮ አካባቢ ነው። እንግዲህ የተጫዋች ቢሸጡት አይሸጡትም እንጂ ቢሸጡት ከ120 ሚሊዮን በላይ ራሱ ያወጣል። ቫልቬርዴ ማለት እጅግ በጣም በአሁኑ ታይም በዚህ በዘመናዊ እግር ኳስ ውስጥ ልናገኘው የማንችለው፣ ምክንያቱም ዘመናዊ እግር ኳስ ላይ ማለትም አሁን ላይ ያለ እግር ኳስ ከተመለከተን አንድ ተጫዋች አንድ ቦታ ላይ ነው ስፔሻላይዝድ የሚሆነው። ቫልቬርዴ ጋር ይሄ አይሰራም። እንደ ራይት ዊንግ ይጮታል፣ አጥቂ መሆን ይችላል። እንደ መሀል ሴንትራል ሚድፊልድ ሆኖ መጮት ይችላል። እንደ ራይት ባክ ሁላ እንደ ተከላካይ ሆኖ መጫወት ይችላል። መከላከል፣ ማጥቃት፣ ኳስ ማደራጀት ሁሉን ነገር በደንብ የሚችል አይነት ተጫዋች ነው። ቫልቬርዴ እንግዲህ 120 ሚሊዮን